አዲስ ለተወለዱ ህጻናት ወይም ለጨቅላ ህጻናት የማይመከሩ አደገኛ ልምምዶች ምንድን ናቸው? ዛሬ ይዘንላችሁ የመጣነው ጎጂ የማይመስሉ ነገር ግን በጨቅላ ህጻናት ላይ አደገኛ ስለሆኑ ልምምዶች ይሆናል። በዚህ ቪዲዮ ውስጥ ወላጆች ወይም አሳዳጊዎች አደጋውን ሳያውቁ በየቀኑ የሚፈጽሟቸው ስህተቶች የትኞቹ ናቸው? የሚያስከትሉት ጉዳት ምንድን ነው? ማድረግ የሌለባችሁ እንዲሁም በምትኩ ምን ማድረግ እንዳለባችሁ መረጃዎችን አጠናክረን ይዘንላችሁ መጥተናል። እስከ መጨረሻው ከኛ ጋር ከቆያችሁ በእርግጠኝነት የመጀመሪያችሁም እንኳ ቢሆን በልበ ሙሉነት ልጆቻችሁን መንከባከብ የሚችሉበትና ማሳደግ የሚችሉበትን በቂ የሆነ እውቀት ትቀስማላችሁ ማለት ነው። ስለዚህ እስከ መጨረሻው ከኛ ጋር ቆዩ። ሰላም እንዴት ናችሁ? እንኳን ወደ እንቁ ጤና ቻናል በሰላም መጣችሁ። በዚህ ቻናል እንግዲህ ስለ ጤና በተከታታይነት መረጃዎችን የምንለቅበት ነውና ስለዚህ ሰብስክራይብ በማድረግ ጀምሩ። እንዲሁም ላይክ ሼር በማድረግ ጀምሩ። ደግሞ ለእኛ ብርታት ነውና ላይክ ሼር በማድረግ ጀምሩ። ቀጥታ ወደ መረጃው ስንሄድ የሚከተሉ ችግሮች እንግዲህ በሀገራችን በጣም የተለመዱ በጨቅላ ህጻናት ላይ የሚደረጉ ልምምዶች ሲሆኑ ከፍተኛ የሆነ ጉዳትን ያስከትላሉ። የሚከተሉትን እንግዲህ ለማየት እንሞክራለን። አንደኛ ለጨቅላ ህጻናት ማር መስጠት ነው። በብዙ ባህሎች በተለይ ሆድን ለማጽዳት ወይም እንደ በረከት ማርን ለጨቅላ ህጻናት መስጠት በጣም የተለመደ ነው። ነገር ግን ይህ ማር ከ1 ዓመት በታች ለህጻን መስጠት እጅግ በጣም አደገኛ ነው። ማር በውስጡ እንግዲህ ክሎስትሪዲየም ቦቱሊኒየም የሚባል ስፖሮችን ሊይዝ ይችላል። ይህ ደግሞ በህፃናት ላይ ቦቱሊዝም የሚባል ከባድ በሽታን ያስከትላል። ይህ ባክቴሪያ የህፃኑን ጡንቻ የሚያዳክም መርዝ በመልቀቅ በመመገብ በመተንፈስ ላይ ችግር እንዲፈጠር አልፎ ተርፎም ሽባነትን ሊያስከትል ይችላል። ስለዚህ ከ1 ዓመት በታች ማር መስጠት በፍጹም የለባችሁም። ሁለተኛ የእጽዋት ወይም ባህላዊ መድኃኒቶችን መስጠት ነው። ብዙ ማህበረሰቦች ውስጥ ወላጆች እንደ እጽዋት ሻይ፣ ዱቄት ወይም ዘይቶች ያሉ ባህላዊ መድኃኒቶችን ይጠቀማሉ። በተለይ ለሆድ ቁርጠት፣ ለሆድ ድርቀት ወይም ለአጠቃላይ ጤንነት እንደሚረዱ በማመን እነዚህን የባህላዊ መድኃኒቶችን መስጠት በጣም የተለመደ ነው። ነገር ግን ለጨቅላ ህጻናት እነዚህ መድኃኒቶች ደህንነታቸው በሳይንስ አልተረጋገጠም። ስለዚህ ከፍተኛ የሆነ ጉዳት ሊያስከትሉ ይችላሉ። አንዳንዶቹ ጉበትን፣ ኩላሊትን ወይም አንጎልን ሊጎዱ የሚችሉ መርዛማ ንጥረ ነገሮችን በውስጣቸው የያዙ ናቸው። በጣም ትንሽ መጠንም እንኳ ቢሆን ድርቀትን፣ ማስታወክን ወይም መመረዝን ሊያስከትሉ የሚችሉ ስለሆነ በቤት ውስጥ የተዘጋጁ ወይም ከእጽዋት የተቀመሙ መድኃኒቶችን ከመስጠት መቆጠብ ይኖርባቸዋል። ስለዚህ ልጆቻችሁ የሚታመሙ ከሆነ ደግሞ ወደ ሕክምና ተቋም በመሄድ ሐኪምን ማማከር ይኖርባቸዋል ማለት ነው። ሶስተኛ የላም ወተት ወይም ፎርሙላ ቀድሞ መስጠት ነው። ሌላው በሀገራችን በጣም የተለመደው ስህተት የላም ወተትን ወይም ፎርሙላን ለጨቅላ ህጻናት በጣም ቀድሞ ማስጀመር ነው። የላም ወተት ለጨቅላ ህጻናት ኩላሊት በጣም ከባድ ነው ማለት ነው። ድርቀትንና የኩላሊት ላይ ጫና ሊፈጥር የሚችል ከመጠን ያለፈ ፕሮቲኖችን፣ ሶዲየምን ወይም ማዕድናትን በውስጡ ይዟል። እንዲሁም ለአንጎል እድገት ወሳኝ የሆኑ እንደ አይረን፣ ቫይታሚን ኢ እና አስፈላጊ ፋቲ አሲዶችን በውስጡ ይጎሉታል ማለት ነው። ስለዚህ እነዚህ ለእድገቱ በቂ አይደለም ማለት ነው። የዓለም የጤና ድርጅት እንግዲህ በመጀመሪያዎቹ 6 ወራት ውስጥ የእናት ጡት ብቻ እንዲሰጥ ይመክራል። ውሃ፣ ፎርሙላ ወይም ሌሎችን ምግቦችን በሐኪም ካልታዘዙና ካልተፈቀዱ በስተቀር መስጠት የለባችሁም። ስለዚህ ከ1 ዓመት በፊት የላም ወተትን ከመስጠት መቆጠብ ይኖርባቸዋል። አራተኛ ህፃኑን ከመጠን በላይ ማልበስ ወይም ማሞቅ ነው። ወላጆች ህፃኑ ሞቃት በሆነ ቁጥር የተሻለ ነው ብለው ያስባሉ። ነገር ግን ከመጠን በላይ ማሞቅ በጣም አደገኛ ሊሆን ይችላል። አዲስ የተወለዱ ወይም የጨቅላ ህፃናት እንደ አዋቂዎች የሰውነት ሙቀታቸውን መቆጣጠር አይችሉም። ከመጠን በላይ ማልበስ ወይም ወፍራም ብርድ ልብሶችን መጠቀም የሙቀት ጭንቀትን፣ ድርቀትን ወይም ድንገተኛ ህፃን ሞት ወይም ሰደን ኢንፋንት ዴዝ ሲንድረም የምንለውን ሊያስከትል ይችላል ማለት ነው። ህፃኑን እንግዲህ ለማልበስ ደህንነቱ የተጠበቀ መንገድ አንድ ቀለል ያለ ለስለስ ያለ ሳይሞቀውም ሳይበርደውም እንግዲህ እንደ አየር ንብረቱ መጠነኛ የሆነ ልብስን ማልበስ ይኖርባቸዋል ማለት ነው። ከተቻለ የክፍሉን የሙቀት መጠን ከ36.5 ዲግሪ ሴልሺየስ እስከ 37.5 ዲግሪ ሴልሺየስ መካከል ቢሆን ይመረጣል። ከመጠን በላይ ሙቀትና ብዙ ብርድ ልብሶችን ማስወገድ ይኖርባቸዋል ማለት ነው። አምስተኛ በእትብት ላይ አዮዲን ወይም አልኮል መጠቀም ነው። በተለይ ባለፉት ትውልዶች ብዙ ወላጆች እንግዲህ እትብቱ በፍጥነት እንዲደርቅ እና እንዲወገድ ብለው በማመን አዮዲን ወይም ጨውን፣ አልኮልን ወይም ቅቤ በእትብቱ ላይ ይጨምራሉ። ነገር ግን እነዚህ በእርግጥ ቆዳውን ሊያበሳጩ ወይም ቶሎ ከመዳን ሊከለክሉት ወይም ለሌላ አደጋ ሊያጋልጡት ይችላሉ። የዓለም የጤና ድርጅት እንግዲህ የሚመክረው እትብትን በንጽህናና በደረቁ መተው ነው። የኢንፌክሽን ስጋት ከፍተኛ ከሆነ ደግሞ በሕክምና ተቋም በመሄድ እንግዲህ 4% ክሎሮሄክሲዲን መጠቀም ይመክራል ማለት ነው።
ይህ የበለጠ የደህንነቱ የተጠበቀና የጨቅላ ህፃናትን ከሴፕሲስ ለመከላከል ይጠቅማል ማለት ነው። የተለያዩ ባዕድ ነገሮችን በእትብቱ ላይ ከመጨመር ወይም ከመቀባት ራሳችሁን መጠበቅ ይኖርባችኋል። ስድስተኛ ህፃኑን ማናወጥ ወይም ማወዛወዝ ወይም በኃይል መያዝ ነው። አንዳንድ ጊዜ ህፃኑ ማልቀሱን እንዲያቆም ለማድረግ ወላጆች በተለይ ሊያንፏቅቁት ወይም በኃይል ሊያወዛውዙት ይችላሉ። ነገር ግን ይህ በጣም ህፃኑን ገዳይ ሊሆን ይችላል። በተለይ ቀለል ያለ የማንፏቀቅ እንኳ እንግዲህ የተናወፀ ህፃን ሲንድረም ወይም ሸክን ቤቢ ሲንድረም በማስከተል የአንጎል ደም መፍሰስን ወይም ዘላቂ አንጎል ጉዳት ሊያስከትል ይችላል ማለት ነው። ህፃኑ በጣም የሚያለቅስ ከሆነ መራቡን፣ መሞቁን ወይም ምቾት ማጣቱን ስለሚያመለክት ይህን መፈተሽ ይኖርባቸዋል እና ከመጠን በላይ የሚያስጨንቃችሁ ከሆነ ደግሞ ወደ ሕክምና ተቋማት በመውሰድ ማሳከም ይኖርባቸዋል። ሰባተኛ በሆድ ላይ ማስተኛት ነው። ብዙ ወላጆች ህፃኑን የተሻለ ሁኔታ እንዲተኛ ለመርዳት በሆዱ ያስተኙታል። ነገር ግን ይህ ድንገተኛ የህፃን ሞት ሊያደርስ ወይም ሰደን ኢንፋንት ዴዝ ሲንድረም ስጋትን ከፍ ሊያደርግ ይችላል ማለት ነው። አዲስ የተወለዱ ወይም የጨቅላ ህፃናት በጣም አስተማማኝ የመኝታ ቦታ በተለይ ሁኔታቸው በጀርባቸው ቢተኙ፣ ትራስ በተለይ በጣም ከፍ ያላለ ጠንከር ባለ ፍራሽ ላይ ቀጥ አድርጎ በጀርባቸው ማስተኛት የተመረጠ ይሆናል ማለት ነው። ስለዚህ በሆድ ወይም በጎን ማስተኛትን በማስወገድ በጀርባ እንዲተኛ ብታደርጉ የተመረጠ ነው ማለት ነው። እነዚህ ቀላል ልምዶች እንደ ማር፣ የእጽዋት መድኃኒቶች ወይም ባህላዊ መድኃኒቶች፣ የላም ወተትና ከመጠን በላይ ማሞቅን ማስወገድ የልጆችን ህይወት በተሻለ ሁኔታ ጤናማ ሆነው እንዲያድጉና ከሪስክ ለመጠበቅ ከፍተኛ ዋጋ አለው ማለት ነው። ሁልጊዜ እንደነዚህ አይነት እንግዲህ የህክምና ምክርን ለማግኘት ከፈለጋችሁ ይህንን ቻናል ሰብስክራይብ በማድረግ እንዲሁም ላይክ፣ ሸር በማድረግ ቤተሰብ እንድትሆኑ ስለተከታተላችሁ እጅግ አድርገን እናመሰግናለን። በሌላ ቪዲዮ እንገናኝ። ደህና ሁኑ።